እንደምናችሁ የዩቲዩብ ቤተሰቦቼ እንደጠፋው አውቃለሁ። ትንሽ ችግር አጋጥሞኝ ነው። ይህን ቻናል ሰብስክራይብ ማድረግም እንዳረሱ በእናታችሁ እስቲ አርጉ። ይህን ቪዲዮ ቫይራል አስወጡት እስቲ በጣም በእናታችሁ። እና ዛሬ የምነግራችሁ የምትሳሳቱት 3 ነገሮች ነው። ዴሊስ ላይ ስትጫወቱ የምትሳሳቱት 3 ነገሮች ነው። ጀማሪ ከሆናችሁ ይህ ቪዲዮ በጣም ያስፈልጋችኋል። በጣም አስፈላጊ ነገር ልክ ስትጀምሩ ዴሊስ መጫወት ስትጀምሩ መምረጥ ያለባችሁ ያስመርጣችኋል። ሌጀንደሪ ፕሌየሮች ሪታቸው ከ80 በላይ የሆኑ ተጫዋቾች ያስመርጧችኋል። ከዛ ውስጥ መምረጥ ያለባችሁ በረኛ በጭራሽ እንዳትመርጡ። ብዙ ሰዎች አያለው በረኛ ከሌሎቹ ኦቨርኦል ተለቅ ስለሚል አሁን ሳሊ ከዛ ውስጥ ሉዊስ ዲያዝ ካለ ሉዊስ ዲያዝ 82 ሆኖ ሌላ ደግሞ በረኛ ተርስተገን 83 ሆኖ ቢመጣላችሁ ተርስተገን ነው የሚመርጡት ብዙ ሰዎች። ምክንያቱም እንትኑን አይተው ሬቲንጉን አይተው። ለዛ መምረጥ ያለባችሁ ግን እናንተ አጥቂ ሉዊስ ዲያዝ መምረጥ ያለባችሁ። በቃ አጥቂ ስለሚያስፈልጋችሁ በተለይ ስፒድ ያለው አጥቂ ማወዳደር ያለባችሁ። ብዙ አጥቂ ከመጡላችሁ ማወዳደር ያለባችሁ ስፒድ ነው። ስፒድ ያለው አጥቂ መረጡ። ጎል በጣም ያስቆጠርላችኋል። እና ሌላ ሁለተኛ ነገር የምትሳሳቱት ነገር ደግሞ ስታዲየም አፕግሬድ አለማድረግ። እሱ ደግሞ በጣም ብዙ ሰው ያየው ነገር። ስታዲየም አፕግሬድ ስታደርጉ ብዙ ኮይን ታገኛላችሁ። አሁን ሳሊ ጊዮርጊስ አንድ 10,000 ባላስ 10,000 የሚይዝ ስታዲየም ገነባ። ቡና ደግሞ 15,000 የሚይዝ ስታዲየም ገነባ። ማን ነው ብዙ ብር የሚያገኘው? ቡና ነው። 15,000 በ5,000 ከጊዮርጊስ ስለሚበልጥ ቡና ነው የምታየው። ለዛ ማየት ያለባችሁ ካፓሲቲው ከፍተኛ ከሆነ ብዙ ኮይን ታገኛላችሁ ማለት ነው። ሌላኛው ደግሞ ሶስተኛ የምትሳሳቱት ነገር የሊግ ጨዋታ ለመጫወት። ሊግ ጨዋታ ስትጫወቱ ብዙ ኮይን ታገኛላችሁ ከላይቭ ይልቅ። ላይቭ ቻሌንጆች ነው። ሁለቱ ላይቭ አትጫወቱ እያልኩ አይደለም፣ ግን ላይቭ ከምትጫወቱ ይልቅ ሊግ ላይ ብትጫወቱ ሞር በጣም ሬቲንግ ታገኛላችሁ። ሌቭላችሁ ይጨምራል። ብዙ ነገር ጠቀሜታ አለው እና ሊግ ጨዋታ ስትጫወቱ ብዙ ዲፒ ይሰጣችኋል። ማስጠቂያ እያያችሁ ብዙ ዲፒ ማግኘት ትችላላችሁ። ብዙ ነገር ይጠቅማችኋል ማለት ነው። ይህን ካስተካከላችሁ በጣም ሞር ፕሮ ትሆናላችሁ ዴሊስ ላይ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ እባካችሁ። መለቃችሁ ቪዲዮዎች ቫይራል ወጥተው አያውቁም። እስቲ አስወጡትኝ ራሱ። ይመቻችሁ።